እየተማርኩ ሳለሁ 96.6 አምጥቼ ወደ 9ኛ አለፍኩ። አስተምራታለሁ ወይስ እንድታቋርጥ አደርጋታለሁ የሚል ጭንቀት ላይ ነኝ። 9ኛ ክፍል ለመግባት ደግሞ በጣም ሰግቻለሁ። ከ8ኛ በኋላ ያለቀሱ ነው በቃ ግዚያችን ይሄ ነው ብለው የሚያቆሙት። ይህች በረሃማ የገጠር ወረዳ ሳርቲ ሳምረት ትባላለች። ከትግራይ ክልል ዋና ከተማ መቀሌ በ60 ኪሎ ሜትር ርቀት ላይ ትገኛለች። ሳርቲ ሳምረን ከፍታ ላይ ሆነው ቁልቁል ሲመለከቷት ዙሪያውን በተራሮች የተከበበች ወጣ ገባ መሬት ያላት በአቀበታማ መንገዶች የታጀበች ነች። ታዲያ ተራርቀው ከተተከሉ ተራሮቿ ስር 23 ቀበሌዎችን ሸጉጣለች። ወረዳዋ በተፈጥሮ የተቸራት የመሬት አቀማመጥና የአየር ጠባይ ለነዋሪዎቿ አመቺ ያልሆነና በለውጥ ስርዓት ውስጥ በነበረው ትግልም ደጋግማ የተደቆሰች በመሆኗ ልጆቿ ወዲህ ተፈጥሮ ለመመከት ሲታገሉ ወዲያ ደግሞ በለውጥ ስርዓት ውስጥ ከደረሰባቸው ዱላ ለማገገም ሲማስኑ ይታያሉ። ታዲያ የዚህች ወረዳ ህፃናትና ወጣቶች ከእውቀት ገበያ ሸምተው ነገን በተሻለ መንገድ ይጓዙ ዘንድ አቅም በፈቀደ በተለይ የአንደኛ ደረጃ ትምህርትን በወረዳዋ በማስፋፋት የፍሬውን ብሩህ ተስፋ የማየት ህልም ያለው የወረዳዋ አርሶ አደር ሁሉ ልጁን ማልዶ ወደ ትምህርት ቤት እየላከ ነገን በተስፋ ይጠባበቃል። ይህች ታዳጊ መብራት ብርሃኑ ትባላለች። ከሳርቲ ሳምረ ወረዳ አንዷ በሆነችው ፈጸ ቀበሌ ከ3 ተናናሽ እህትና ወንድሞቿ ጋር በዚህች ደሳሳ ጎጆ ውስጥ ትኖራለች። መብራት እንደ አካባቢዋ ታዳጊዎች ሁሉ ከቤቷ በቅርብ ርቀት የሚገኝ የአንደኛ ደረጃ ትምህርት ቤት ተማሪ ናት። ከቤቴ አንደኛ ልጅ ነኝ፣ የመጀመሪያ ልጅ ማለት ነው። ትምህርት ቤት ከአንደኛ እስከ 8ኛ የተማርኩበት የ30 ደቂቃ ያህል መንገድ ተጉዤ ነው የተማርኩት። መብራት ምንም እንኳን የ15 ዓመት ታዳጊ ብትሆንም በሌሎች ገጠራማ አካባቢ እንደሚኖሩ ሴት ልጆች ሁሉ በቤት ውስጥ ለመስራት የሚያዳግታት አንዳች ነገር የለም። ከትምህርቷ መልስም ቢሆን አካልና አእምሮዋን ለማሳረፍ ጊዜም የላት። እናም በቤት ውስጥ የሚጠብቃትን የታላቅነት ኃላፊነት በመሸከም ድካም መሰልቸት ሳይስተዋልባት ደፋ ቀና ማለቷን ትቀጥላለች። ከትምህርት ቤት ውጪ ለትምህርት ጊዜ መስጠት ለመብራትና መሰሎቿ የማይታሰብ ነው። የመጀመሪያ ልጄ ናት። በህፃንነቷ አባቷ ከሞተ በኋላ 15 ዓመት እኔና እሷ ተባብረን ኖረናል። የምማረው ከፈረቃ ሰዓት ነው። የጧት ስራ ምሰራው ውሃ ቀዳለው፣ ለናቴ አግዛታለሁ፣ እንጨት ለቅማለሁ፣ ቡና ወጥ ምናምን ሰራለሁ። በአጠቃላይ የቤት ስራ ሁሉም የመጀመሪያ ልጅ ስለሆንኩኝ እኔ ነኝ የምሰራው። ከናቴ ጋር ሆነን ታናናሽ እህቶቼና ወንድሞቼ አብረን ከናቴ ጋር ስለማሳድግ ብዙም ለትምህርት ትኩረት የለኝም። ከትምህርት ቤት እንደመጣች ወዲያው ወደ ቤት ስራ ነው የምትገባው። ወደ ውሃ፣ ወደ እንጨት፣ በተለይ ገጠሩ ደግሞ ትንሽ ስራውም ውሃም በቅርብ የማይገኝበት አካባቢ ውሃ ሄዳ ብዙ ሰዓት የምትቆይበት ሁኔታ አለ። ይህ ድግግሞሹ የማያልቅ የገጠሯ ሴት የዕለት ተዕለት ኑሮ የነ መብራት አካባቢና የሌሎች የገጠር ሴት ልጆች እጣ ፈንታ ቢሆንም አሰልቺውን ዳገት አልፈው ለጥ ካለው ሜዳ ለመድረስ ጉልበታቸው ያልዛለው እንደ መብራት ያሉ ታዳጊዎች ዛሬን በድል ለመወጣት አይወዝኑም። ከአንደኛ እስከ 8ኛ እየተማርኩ ሳለሁ የ30 ደቂቃ ስለሆነ ቅርብ ነበር። ግን ብዙም ለትምህርት ትኩረት ባልሰጥም ለዚህ ለናቴ ለማገዝ ለስራ ለመስራት ግን በቂ ጊዜ ነበርኝና 30 ደቂቃ ነው ከትምህርት ቤት መጥቼ እናቴን ማገዝበት ሰዓት እያገኘው ነበር። ከ8ኛ ወደ 9ኛ ሳልፍ
ደህና የሆነ ውጤት አምጥቼ ነበር 96.6 አምጥቼ ወደ 9ኛ አለፍኩኝ። ታዲያ በዚህ ውጣ ወረዱ በበዛበት ትግል አንዱን ተራራ ደልድለው ሲረማመዱበት ሌላው ተተክቶ ተስፋ ማስቆረጡም ብዙዎች ከጀመሩት ጉዞ እንዲሰናከሉ ሲያደርግ ይስተዋላል። 9ኛ ክፍል ለመግባት ደግሞ በጣም ሰግቻለሁ። ምክንያቱም ቦታው በጣም ሩቅ ስለሆነ የ3 ሰዓት መንገድ ተጉዘን ስለምንሄድ ነው። ጓሌ ጎዝ ተማሪት ነራ ሐመየር ገብራ እየልብል ልጄ ጎበዝ ተማሪ ናት። 8ኛ ክፍል እንደሷ ተማሪ የነበሩ ጓደኞቿ አጋዥ ስላልነበራቸው ትምህርታቸውን አቋርጠዋል። ልጄ እንዲህ አይነት እድል ያጋጥማት ይሆን ብዬ ሰጋለሁ። ምክንያቱም ከ8ኛ ክፍል በኋላ የምትማርበት ቦታ የ3 ሰዓት መንገድ ነው። በዚህ ላይ ደግሞ ጫካ አለ። በጣም ስለሚያስፈራ ልጄን ወደዛ መላክ እፈራለሁ። ትምህርቷን ታቋርጥ ወይስ በዚህ በሚያስፈራ መንገድ ትማር እያልኩ ሁሌም ሀሳብ ውስጥ ነኝ። ቦታ ስለለው ይፈርሕ ያና ጓሌ ማለት እዩ ካው ከቋርጣሪየ ከመራሪየል ባህል ሐሳባቲን እኒ አብ ጭንቀቴን ነው ማለት እዩ። ባላገሩ ሴት ልጅ ለማጀት የሚለውን አስተሳሰብ አውልቆ ጥሎ እርሱ የቆመበት እሾሃማ መሬት ለልጁ እንዳይተርፍ ከጉያው ሸጉጦ በደህንነት ያሳድጋት ሴት ልጁን አደባባይ ወጣ እንድትማር ቢመኝም በአብዛኛው የገጠር አካባቢ የሁለተኛ ደረጃ ትምህርት ቤት የሚገኝበት ቦታ ከመኖሪያ እጅግ የራቀና ለሴት ልጅ የማይደፈር ሆኖ ሳለ ርቀቱ ሳይገድባት 3 እና 4 ሰዓታትን ተጉዛ መማር ብትፈልግ እንኳን ሊደርስባት የሚችለው አደጋ ሲታሰብ ያ የታለመው ረጅሙ ጉዞ እንዲገታ ግድ ይላል። ተከራይቼ እንዳላስቀምጣት ተመላልሳም እንዳትማር ብዙ ችግር ስላለ ሰጋለሁ። በመንገድም ላይ መደፈርም አለ። ብቻ ምን እንደሚያጋጥማት አላውቅም። ይህ ችግር እንደ መብራት እናት ከአቅማቸው በላይ ሆኖ ያስጨነቃቸውና ተስፋ የቆረጡ ወላጆች ሴት ልጆቻቸው ባክነው እንዳይቀሩ በመስጋት ገና በለጋነታቸው መዳርን ይመርጣሉ። ሌሎቹ ደግሞ የልጆቻቸው ጭላንጭል ተስፋ እንዳይዳፈን ከእለት ጉርሳቸው ቀንሰው ልጆቻቸውን በቅርበት ትምህርት ቤት ወደሚገኝበት ስፍራ ቤት በመከራየት እንዲማሩ ያደርጋሉ። በዚህ አይነት ሂደት የአብዛኞቹ የገጠር ታዳጊ ሴት ተማሪዎች መንገድ ተገቶ በለጋነታቸው ላልተገባ ትዳር ለስደትና መሰል እንግልቶች እየተዳረጉና ባረጀው መንገድ የሚጓዙ እልፍ ናቸው። ከ8ኛ በኋላ ያለቀሱ ነው በቃ ግዚያችን ይሄ ነው ብለው የሚያቆሙት። ስለዚህ እነዚህ ልጆች ከዚያ በኋላ ምንድነው እድላቸው ብዬ ሳስብ ወይን እዚያ ትዳር ነው የገጠር ትዳር ነው እንዳየሽው ወይን ደግሞ ወደ ከተማ መሰደድ ነው። ከተማ ሄደው ጉልበታቸው ይሸጣሉ፣ ሰውነታቸው ይሸጣሉ፣ ይለምናሉ። በዚህ ሁሉ የተሰማርናቸው አብዛኞችና በተለይ አዲስ አበባ ሆኜ ሳየው ከዚህ አካባቢ እንደዚህ አይነት የፈለሱ ወጣቶች በጣም ብዙዎች ናቸው። ሳጠናው አብዛኞቹ ስጠይቃቸው ደግሞ ከገጠር ከምናምን የመጡ ናቸው። እድሜ 15 ዓመቴ ነው። ከ1 እስከ 8ኛ ክፍል ተምሬያለሁ። አሁን ደግሞ ከ8 ወደ 9 አልፌ ነበር። ነገር ግን ትምህርት ቤቱ ስለራቀኝ ትምህርቴን አቋርጫለሁ። እናም አሁን ላገባ ተዘጋጅቻለሁ። ይሄን አይነት ችግር ለመፍታት አሁን እንደሚታየኝ መንግስት በየአካባቢው ሁለተኛ ደረጃ ትምህርት ለምን አላረገም የሚል ሐሳብ የለኝም። አይሆንም ባለንበት ደረጃ ግን ለመቅረፍ የሚደረግ ስራዎች ግን በእንደኛ አይነት ሰዎች ሊቀረፍ ይችላል። ትንሽ ትንሽ እገዛ በማድረግ ብዬ አስባለሁ። ከጨለማው አውጡኝ ሁሉም ቢረባረብ ካለው ትንሽ ሰጥቶ እኔን ለማስተማር መቼ ቸግር ነበር ከጨለማ አውጥቶ። በማላቀው ጉዳይ ባልሰራሁት ጥፋት ጀርባዬን ለሸክም እግሮቼን ለእንቅፋት ተምሮ መለወጥ ሳይከብደው ሕይወቴ ለምን ከንቱ ይቅር ባክኖ ልጅነቴ። አውጡኝ ካለማወቅ ከጨለማው ስፍራ አስተምሩኝና እኔም ሀገር ልምራ እኔም ታሪክ ልስራ። ሩቅ ስፍራ በሆንም ሰማለው ወሬ አውቃለሁ ለምታለች አድጋለች አገሬ። ታዲያ በድርሻዬ ስችል ለውጥ ማምጣት ለምን እኔ ልቅር ደጋፊ በማጣት። አይታችሁ የለ እንዴ
ሴት ልጅ ከተማረች ምን እንደምትሰራ ሀገርና ወገን እንደምታኮራ ሰንደቋን በዓለም ላይ እንደምታስጠራ ለእድሜ ልክ ጸጸት ለለቅሶ አትልቀቁኝ አስተምሩኝና ለቁም ነገር አብቁኝ ህልም እኮ ነበረኝ ለሀገር የሚበቃ ኢትዮጵያ በዓለም ላይ እንድትታይ ደምቃ እኔም እንደ ዜጋ ተግቼ ስሰራ ሀገሬን ወገኔን በኩራት ሳስጠራ ፈጥኖ ማዳን ሲቻል ወገን ተደጋግፎ ከሁሉም የተስፋ ሞት መጥፎ እናም ወገኖቼ ውጥኔ እንዲሳካ ያላችሁን ስጡት አለሁልሽ በሉኝ ህልሜን ከሞት አውጡት ረጅም ርቀት ልሩጥ ትንሽ መንገድ ስጡኝ ልማር ልመራመር ከጨለማው አውጡኝ ዛሬ በሳርቲስ ሐምረ ወረዳ ለሚገኙ ጥቂት የሁለተኛ ደረጃ ሴት ተማሪዎች የነገ ይመስላል ከ8ኛ ክፍል በኋላ የመማር ተስፋቸው የተሟጠጠው የመብራትና እኩዮቿ እጣፈንታ እንደገና በፈነጠቀ አዲስ ጮራ ሊያንሰራራ ችሏል አካባቢውን መፍትሄ የሚያመጣ ነገር ባረግስ ያቅሜን ባግዝስ የሚል ሐሳብ ነበርኝና እነዚህ እንኳን ከተማ ሆነው እዚህ ያልደረሱ ወጣቶች ገጠር ያሉ ልጆች ታዲያ እንዴት ነው የሚሆኑት ብዬ እንዳስብ አረገኝ እና ጠናሁኝ አካባቢውን ማየሁት በጥረታቸው ሊደርስባቸው ከሚችል ኋላ ቀርነት ተላቀው ትላንት በደረደሉት ሜዳ እየኖሩ ያሉ የኖሩበት ቄ ኋላ ቀርነትና የታዳጊዎቹ ጣፈንታ የሚያሳስባቸው የወረዳዋ ተወላጅ በሆኑት በኮሎኔል ዘነቡ አሰማኸኝና የእርሳቸውን ሐሳብ በሚደግፉ በጎ ፈቃደኞች አማካኝነት ነው እነዚህ ታዳጊዎች ከየቀበሌው ተመልምለው ከ8ኛ ክፍል በኋላ ያለውን የትምህርት ጊዜ በቅርብ ትምህርት ቤት የሚገኝበት ቦታ በአንድ ተሰብስበው እንዲከታተሉ የተደረጉት ይህ በርሜዳ የልጃገረዶች ማረፊያና የትምህርት ማዕከል የተሰኘው ድርጅት ካሳለፍነው 2008 ዓመተ ምህረት ጀምሮ ነው ይህንን ግቢ በመከራየት በየቀበሌው የሚገኙ ከ8ኛ ወደ 9ኛ ክፍል ያለፉ ሴት ተማሪዎችን በመመልመል በዚህ ማዕከል ውስጥ አርፈው ትምህርታቸውን እንዲከታተሉ ማድረግ የጀመረው እዚህ ድርጅት እዚህ ተቋቋመ ይሄ ድርጅት የተመሰረተው በክልሉ ተወላጆችና በበጎ ፈቃደኞች ነው። ኮሎኔል ዘነቡ ያቋቋሙት ቦርድ አለ። በሱ መሰረት የወር በጀታችን ይላክልናል። እኛም በአግባቡ እንጠቀምበታለን። ቦርድ ነው። ቡት ቦርድ መሰረት ና ወርህ ባጀትና በቦርሁ ይላኸና በቦርህ ብትላኸና አንሕና እንደገና አብዚ ሆይና ናታ ወርህ ባጀትና በአግባብ ክንጥቀም ኢና ንሐስብ ማለት እዚህ ስንመሰርተው በአገር ደረጃ የተመሰረተ ድርጅት ነው። ከ2 ዓመት በፊት ነው የተመሰረተው። በአግባቡ ነው የተመሰረተው ህግን ተከትሎ ነው የተመሰረተው አብዛኛው ያገር ውስጥ ነው 10-90 የሚባል የበጎ አዳጉት አሰራር አለ 10 ነው ከውጭ ምናገኘው አብዛኛው ከሀገር ውስጥ ምናገኘው በወረዳዋ ካለው የሁለተኛ ደረጃ ትምህርት ቤት ችግርና ከተማሪዎቹ ቁጥር ብዛት በመነሳት ታዲያ ማዕከሉ ይህንን እድል ለወጣቶች ለማዳረስ ከወረዳው መስተዳደር ጋር በጋራ በመሆን መስፈርት አውጥቶ ለመመልመል ተገዷል። እስከ ቀበሌ ያለውን አመራር ልጆችን ለመምረጥ ማለት ነው። በተለይ ትምህርት ቤቶችን ከ80 በላይ የ8ኛ ክፍል መልቀቂያ ፈተና ያመጡና በየክፍል ፈተናቸውም አቨሬጅ ከ80 በላይ ውጤት ያላቸው ግን ኢኮኖሚካሊ ችግር ያለባቸው ነው። አሁን ወደ 40 ልጆች እንትን ለመምረጥ ከ160 በላይ ተማሪዎች ተወዳዳሪ የሆኑበት ሁኔታ ነበር። መስፈርቱን አሟልተው ከዛ በምልመላ ላይ የራሱ ፐርሰንት ሰጥተን ርቀት እንደ አንድ መለኪያ አንድ ኢኮኖሚክ ችግር በተለይ ወላጅ አልባ የሆኑ ልጆችና እነዚህ እንደ አንድ መስፈርት ወስደን የመለመልናቸው ሁኔታ አለ። አሜ 40 ተቀብለናልና አምና 40 ተማሪዎችን ተቀብለናል። ዘንድሮም 40 ተማሪዎችን ተቀብለን በአጠቃላይ 80 ተማሪዎች አሉን። ይህን ስራ ስንሰራ የድርጅቱን ዓላማ ማዕከል አድርገን ነው የምንሰራው። ማዕከል ገርና ለ40 ለመልመል 160 ነው የቀረቡት 160 ወጣቶች
40ዎች መልምለን ስናስገባ ሌሎች እያለቀሱ ነው ሄዱት። ቤተሰቦቻቸውን በዚያው ልክ የኔ ትብሳለች እያሉ እድል ቀንቷቸው በዚህ ማዕከል ውስጥ የገቡ ተማሪዎች ከመኖሪያቸው 5 ደቂቃ እየተጓዙ ከትምህርት ማዕድ ይቋደሳሉ። በማዕከል ውስጥ በሚያሳልፏቸው ጊዜያትም የመኝታና የምግብ አገልግሎት፣ የቤተ መጻሕፍትና የኮምፒውተር ስልጠናዎችና ሌሎች የትምህርት ድጋፎችን ያገኛሉ። እናም እንዲህ እያሉ ለከፍተኛ ትምህርት እስኪበቁ ድረስ በዚህ ግቢ ውስጥ 4 ዓመታትን ያሳልፋሉ። ዘጠነኛ ይማራሉ፣ 10ኛ፣ 11ኛ፣ 12ኛ ይማራሉ ማለት ነው። መጨረሻ ላይ 12ኛ 40ዎቹ ይወጣሉ፣ ወደ ዩኒቨርሲቲ ይገባሉ። በታች ደግሞ 40 እንቀበላለን። ዙሩ እንደዚህ ነው የሚሄደው። 12ኛ አሁን ሲወጡ ወደ ዩኒቨርሲቲ የሚያስችል አቅም አስይዘን እናወጣቸዋለን ነው የኛ የድርጅት እምነት። የእውነትም ይወጣሉ። ካምናው ባሳየው 40ዎች ተቀብለን ወደ 10 ሲያልፉ ሁሉም ነው ያለፉት። ሁሉም በጥሩ ማርክ ነው ያለፉት። ስለዚህ ከሰራን ካገዝናቸው እነዚህ ልጆች የሚደረሰው ይደርሳሉ። ውስጥ እንዳየሽው ግዚያው ተከራይተን ምና አኖራቸው ሁሉ ለነሱ የሚያስፈልግ ምንለውን ነገር በአቅማችን እናሟላለን። ናخلቱ ግቢ ማለት ነው 6400 ለሁለቱ ግቢ በወር 6490 ብር እንከፍላለን። በዚህ ግቢ ውስጥ የምግብ፣ ውሃ፣ የመኝታ፣ የኮምፒውተርና ላይብራሪ አገልግሎቶች ይገኛሉ። አልፎ አልፎ ቤተሰብ ቅባትና ሳሙና ሊያግዘን ይችላል እንጂ ሁሉም ነገር በድርጅቱ ነው የሚሸፈነው። ሁላ አብዚያ ያታ ቤተሰብ ለሕጉዝና ቅባት መስል ሳሙና ምናምን ያንበ ሁሉ በድርጅት ይልካል። ናት ድርጅት ወጣዩ እነዚህ ተማሪዎች አብረው ዝም ብለው ምግብ እየበሉ አልጋ እየተኙ እንዲያርፉ እንዲመቻቸው ሰውነታቸው እንዲሉ አይደለም የኔ ዓላማ። ዋናው ነገር ጭንቅላታቸው እንዲያሰሩት ህይወታቸው ራሳቸው አውቀው እንዲመሩ ነው። ባለተስፋዎቹ ታዳጊዎች ሊደርሱላቸው የሚገባ ቤተሰቦቻቸውንና እድል ያልቀናቸውን ጓደኞቻቸውን እያሰቡ የጀመሩት የተስፋ ጉዞ እንዳይሰናከል ከግባቸው ለመድረስ ሌት ተቀን ይተጋሉ። እዚህ በመግባቴ በጣም ደስተኛ ነኝ። 5 ደቂቃ ለመሄድ 5 ደቂቃ ለመምጣት 10 ደቂቃ ነው የሚፈጅብኝ። መጥቼ ወደ ጥናቴ ነው። ከምግብ በኋላ ወደ ጥናት ነው። ሁሌም አንድ ለዓላማዬ ትምህርት ስለሆነ ትምህርት ላይ ነው ማተኩረው ማለት ነው። ወጣቶቹ የስኬታቸውን ጥግ በአእምሯቸው ስለው እንዲጓዙና ጥማታቸው ረክቶ እንዳይዘናጉ በማዕከል ውስጥ ሲኖሩም በክረምት ወራት ወደፊታቸው የት እንደሆነ ለማየት ከወረዳዋ ወጣ ብለው አካባቢያቸውን እንዲቃኙ ይደረጋሉ። ለምሳሌ ክረምት የመጀመሪያ ባቾቹ ወደ 9 እንዳለፉ ጉብኝት አድርገናል። ወደ መቀሌ 3 ቀን ሄደው ዩኒቨርሲቲ አይተው ያሉ የተለያዩ ዩኒቨርሲቲዎች MIT ሁሉም ታሪካዊ ቦታዎች ለ3 ቀን ጎብኝተው ለመጀመሪያ መቀሌ ያዩም ነው ማለት ነው። ለመጀመሪያ መቀሌ ያዩ ሳይሆን ሳምራይች ወረዳ 3 ሰዓት የ4 ሰዓት አጠገቦቻቸው ያለችው የሚያውቁት 3-4 ልጆች ናቸው። ወረዳዋን እንኳን ነው የማያውቋት እና እንደዚህ ጎብኝተው ሲመጡ ያላቸው ራዕይና ተስፋ በጣም ትልቅ ነው። እኔ እኮ መገባው እዚህ ነው ዩኒቨርሲቲ ነው አማራጭ አለኝ፣ ትፈልግ እዚህ ገባለሁ፣ ብፈልግ እዚህ ገባለሁ ብለው እንዲያማርጡ ያረጋቸዋል።